ጭራሽ ገና ስታየው ሸተተኝ እያልኩ ነው። ሸተተኝ? እየመጣች ነው። ስለ እግዚአብሔር ቁማ እሷ እየለመነችሽ ነው። ትልቅሽ ናት። ትንሽ ነው ማለት እና ሸተተኝ ነገር ወይኔ ሰው የፈራሁት ነበር። ወይ ምን ሆነ አለኝ አዲ ምን ሆነ ልትኝ ይተኛች አይደል እንዴ? ሰሞኑ ይተኛች አይደል ብለ ምን በበቀደም ተናለ ደበራት ዛሬስ ሌላት ነበር እንዴ? እንደዛ ወጭ ሊገናት እሱ ነው የሚገርም። እየሳኩል ቀብላት ነበር እንዴ? ምግብ አላላላልኝ ነው ተለቀ ምን እንደሆነ ታላቅም ነው ምግብ አላላ ለምን አይተፈታለው ያስቀመጠው ነው እንደሆነ ተለቀ ያስቀመጠችው በየቀኑ እየደፈች ነው ያለችው። ተሰርቼ ሄዳለሁ። የተሰራው ምግብ ሳይበላ ወጣኝ ወይስ ምንድነው? እኔ ምን እንደሆነ አላውቅም። ብቻ የሆነ ሸተተኝ ምናምን ትላለች። ሸተተኝ? አዎ። እና ስንበላ መጀመሪያ አትቀሰቅሻት ነበር? አልበላም ስትል ባየዋል። ምን ከላሳይ እንደበለሰች እንደተነሳ ማለት ቀምሳ እየተውሽ ነው ወይስ ጭራሽ ገና ስታየው ሸተተኝ እያልኩ ነው። ሸተተኝ? አዎ። እየመጣች ነው። እሺ የምትፈልጊውን ንገሪኝ ካልነካሽ ምናምን ሰላት የምትፈልጊው ነገር አልፈልግም ነው። ያው እሺ ቀስቅሻት አሁን እስኪ አያታለሁ። ከዛ በኋላ እጅ ነቀስቅሻ አዲ አሁን ይቀስቅሻት ቆይ ነው ተከታተል እንዳደነቅ አዲ ታሪሽናት ይሄን ነው ኦኬ ታሪሽኑ ማለት አዲ ምንድነው ያሳየሽው? ምንድነው ያሳየሽ? እና ታዲያ ታዲያ ቡና ምናምን አፍልተን ትበይበት ራስ ማመጠኛ ነው እንደምሻል ታይሻውንሽ ተነሽ ማውራሻ ላይ ነበር ታውቂ ተነሽ ያልኩሽ በቃ መጀመሪያ ተነሽ ምሳሌ ከሆነ ተነሽ ምነው እንደገምተኛ ደግሞ ምን ነበር በቃ ራስ አቅርብና ብዬ መጀመሪያ ለምን ማትበዩ ታዲያ ራስ አቅርብና ብዬ ምን አቅርብና እኔ አቀርብላታለሁ እንዴ? ማቅረቡን ማርበራ ራስ ባለም አቅርብና እሺ ስቻት ልያስ ምን ማለት ነው? መግባባላ ለምን ማለት አንተ ከመምጣት በፊት እኮ አቅርቤላት ነበር ግን ማን ሰው የተነሳው ካላት ምን ራሳይ እኔ ግራ ገባኝ እንዴ? ለምን ማትበይ ሳኑ ማን ምን ሳትቀርጽ ነው ያለው? ለምን ማትበይ ነው ያፈያል? ደብረሽ ነው ምንድን ነው? እና ታዲያ ለምንድን ነው ታዲያ? ስልኩ ስለጠፋ እንትን ብሎ ነው እንዴ? እና ታዲያ አሞሽ ከሆነ ሐኪም ቤት ሄዶ መታከም ነው። ምንድን ነው እዛውሽ? ስጫት አምጪና ስጫት። እሺ እንትን በላ ስጫት። ምን ማለት ነው አልበላም? ለምንድን ነው አንቺ ስራት የለሽም እንደ ቁጭ ታጠቢና አንቺ ግን ስራት ያለሽ ምግብ አትክፊብኝ። እሺ አሁን ቅመሽ ቦታን
ቆይ ትንሽ እስከ መቼ ነው የምትቆዩ? ቆይ ትንሽ ብለሽ አስቀምጪው። እሺ ያው ቢሆን አንቺ ታጠቢና በእንግዲህ ሌላ ነገር እንዳታመጪ እንደ እኔ አሰብኩ ይላላት ሌላ ሪስክ ውስጥ ነው። አሟስ ከሆነ ሐኪም ቤት ልውሰድ ያለው ልጅ ምንድን ነው እንደዚህ እንትን አላት ቢና አሞሽ ከሆነ ሐኪም ቤት እንሂድ። ሌላ ነገር የደበረሽ ነገር ካለ እንትን እንበል ታጠቢና አንቺ እስኪ ታጠቢና ትንሽ ቀምሰሽ ተይው። ታዲያ የምትፈልጊው ነገር ወይ የምትፈልጊው ነገር ይስራልሽ። እሺ ብዬሽ ተሰራው። ኧረ ስለ እግዚአብሔር ቁማ እሷ እየለመነችሽ ነው። ትልቅሽ ናት። አንቺ ሰው ይክበድሽ። ኧረ ቁማ እየለመነችሽ ነው እባክሽ። ሌላ ነገር ልጅ ነበረው ጋር የነበረው ለምቶ ማቅረብ ኧረ ተይ እባክሽ አንቺ ተይ። እህል ነው የያዘችው እባክሽ አትክፊ። ሌላ ነገር ያው ሰምዘፈን አንቺ ቆይ እሷ እኔ ደግሞ ልነሳው እንደምትፈልግ ያጅና ቢተሎ እቺ ልጅ ራሳት ሞጻለሁ ተተፈሽ እንዴ ምን ነው ያጅና ቢዩ ቆየት ነው ሰለፈትሽው ግን ካምርሽ ነው ማለት እና ሸተተኝ ያቀራሽ እና ሸተተኝ ያቀራሽ ነው ታዲያ ምግብ ከመሽ ወዲህ ነው የሚሞለው ጉድ ከፈራዝም ሳገራን እንደታዋለኝ ተቀምጣሽ ይሞላል ኧረ እባክሽ ቢይ ነው እያልኩሽ ያለ ቢና ያላ ይግደልሽ። ኧረ በእናትሽ አንተ ተቆጥታ አታበላትም እንዴ አባ መርቅ ይቻላል። ኧረ እባክሽ አይገፋም እባክሽ ቢይ ነው እያልኩሽ ያለ እንዴ ተቆጥታ አታበላትም። ያው ሁለት ቀን አለፋት ጀመር ከመጣች ጀምሮ ምን ነገር አልቀምሰች አንቺ ቢዩ ነው የምልሽ። እኔ ሌላ ውስጥ እንዳታስገቢ። እኔ ሚስጥር ጠየኳል። በሚስጥር ራሱ በደንብ ነገር የሚስጥያለው ነገር ምን ነው የሚያጣሽ እንደዚህ ነው ነው እንዴ ጠየቅ። እኔ ለታገኝ ፈቃደኛ አይደለም ያለውን ነገር ቤተሰብ አሞሽ ከሆነ አሞኛል ብለሽ እንዳሳከመሽ የሆነ ተጨንቀሽ እንደው ጭንቀት ከሆነ ጭንቀት ጸበል ቦታ እንደወስድሽ ስልኩ አስጨንቆሽ እንደሆነ ይገዛልሻል። እውነቱን ንገሪኝ ብዬሻለሁ። ሌላ ውስጥ እንግዲህ እኔ ራሱ ሌላ ውስጥ እንዳከትሽ ከራም ሰዎች መከረኛ ወዳኔ አሁንም እየነገርኩሽ ነው። ጭንቀት ውስጥ ሌላ ውስጥ ገብተሽ እንደሆነ ነገ ጧት ጸበል እንሄዳለን። ስልኩ ከሆነ ድርግም ይበል ይገዛል። አለቀ። ሌላ ያመመሽ ነገር ካለ ሐኪም ቤት እንሂድ። እንዴት ተይተሽ ትያለሽ አንቺ? ምን ነው የምታየው? ቢሆን አንቺ እንደዚህ ያለበት ደግሞ ወራዳ ነግሬሻለሁ። ቤተሰብ አሜን እየተቀበይሻለሁ ደግሞ ሌላ ነገር ታተሮቢና አሁን ተነሽ እንትን በይ ተኝ አሞሽ ወል ምኑን ነው አይሩን ጥርሱን በቆሉ እንጀራው ላይ ነው አሞና ምን ነው የጋገሩት ምን ሚጥሚጣ አድርገሽ በጎን ሚጥሚጣ ሲኖረው ይሻል እኮ እሺ የምትፈልጊው ነገር
ወይኔ ሰው የፈራሁት ነበር። አንቺ ወራዳ ወይ የፈራሁት ነገር ደረሷን ቢያስ ወደዛ እንደው አለቻት። በእናትህ ውጭ ብዬሽ ኧረ ምነው ውሃ የምትወስጂው? ደጅ ወይኔ እንደዚህ ልዋረድ እናት አባት ቀጥቶ አሳድጎ አደራው ቦታ ነው ብዬሽ እና ያስወጫት እንዴት ኧረ አንቺስ ባሰ። ኧረ አንቺስ ባሰ። የመጨረሻ ለቀደስ ይታለው በወሰዳት እንደች እንድንበል ወደ መጨረሻ ነው የሚመጡት። እንደው እንደዚህ ነው ያሳዘነኝ የጥሬ ነገር ሰምቷለች። ምን ብዬ እንደምናገር እራሱ ምን ብዬ እንደምናገር አባቴ ምን ነው በቃ ወራዳ ውጭ ላይ ወደዚህ አንቺ ምን ነው እዚህ ከማለት በለው ውጭ ላይ እስኪ ዝም ብለው ወዲያ ልጆቹ ደግሞ እንዴት ነገር አማጥቆ ቪዲዮ ነው መቀበል ምን ብዬ እንደምናገር ስራው ግራ ገባኝ ነው እናት ወደዚህ ኧረ ምን ነው የምሰጣት ወደዛ እንደው ትውጣልኝ። እኔ አልፈልግም፣ የእሷን እዝነት አልፈልግም። አሁን በኋላ በቃ እና መጀመሪያ አስታመህ ነው ታዲያ አልፈልግም። ታማ ነው አሟት ነው መለጌጥ ነው ወይ አንቺን እንደዚህ በእናትሽ እንደዚህ ያደርጉብን መቼም አረባሽ ወራዳ አዋራድሽኝ አይደል? አዋራድሽ እኔ ያው ተማሪ ለታ ታስተምማት ምን ችግር አለ? በታሪክ አሟት የልቧ ሰርታ መጣ ማለት ከዚህ ጓደኛዬ ጋር ስትል ነበር። የልቧ ሰርታ መጣ እግዚአብሔር የፈቀደው ከሆነ ታዲያ ምን ይደረጋል? የፈቀደው ምንም የሚመጣ ነገር የላትም እኮ ደግሞ እና የትኛው ምግብ በጣም እንትን ይወጣል? አንቺ ከማይ እንደው ሞት ይመጣል ነው ወሰደሽና ወይ ነው ተበጠቀም ታዲያ ለቤተሰቦቿ ተጠቀመች። ምን መቼም አጠቅም እንደዚህ ብላ ለራሷ ነው እንኳን ለቤት ተከለ በቃ ሌላ ከፈቃላት እናገር ታለሽ ግብዳተኝ ታለሽ አንቺ እንደው ከማለችበት አለዚህ ጀምሮ ቤት እንዳለሽ ወጥተሽ ሂጂልኝ። በቃ ከዚህ ከሰራበሽበት ወጥተሽ ሂጂልኝ። አልፈልግሽ የራስ ፈቃላት እናገር ወጥተሽ ማይፈቀን ለሚያልፈቀን የራስ ፈቃላት ይሄን ነበር ለልጆቹን ተሰለተ ነገ ቤት እንዳላገኝ ወጥተሽ የሰነበትሽበት ህዝብ ሁሉ ይዞ ተብ ሂጂልኝ። ታለሽ ወርቀቆቲ ወይ ደግሞ አዱት ወርቀቆቲ እኔ ደግሞ